ምንም አይነት ግራፊክስ ዲዛይን ሳትማሩ የተለያዩ ጽድት ያሉ ሎጎዎችን እንዴት በቀላሉ ራሳችሁ እዚህ ጋር ባሰራሁት ቪዲዮ ብቻ በቀላሉ እና በአጭር ደቂቃ ውስጥ መስራት እንደምትችሉ አሳያችኋለሁ። እስከ መጨረሻው ተከታተሉ። ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ላይክ አድርጋችሁ ጀምሩ። በመጀመሪያ በስልካችሁ የምትጠቀሙ ሰዎች ክሮም ላይ እንገባና በስልክ እንደ ኮምፒውተር ማንኛውንም ዊንዶው እንዲከፍትልን እዚህ ጋር ከላይ ሶስቷን ነጠብጣብ እንነካለን። ከዛም ሶስቷን ነጠብጣብ ስንነካ ከስር ዴስክቶፕ ሳይት የሚል አለ። ማንኛውንም በኮምፒውተር የሚከፍቱ ዌብሳይቶችን ይከፍትልናል ማለት ነው። አያስቸግረንም። በስልክ እንደ ኮምፒውተር ይከፍትልናል። ስለዚህ እቺን ዴስክቶፕ ሳይት ላይ ካዞራችሁ በኋላ በቀጥታ ወደ ክሮም ከገባን በኋላ እዚህ ጋር ከላይ design.com ብለን ሰርች እናደርጋለን። design.com ብለን ስንሰርች እናደርግ በዚህ አይነት ዲዛይን ሜከር፣ ሎጎ ሜከር ምናምን ሁሉ ያመጣልናል። ሲያመጣልን እዚህ ጋር ከታች የምታዩት ነው ማለት ነው። በዚህ አይነት ስንከፍት በዚህ አይነት መልኩ ይመጣልናል። ከከፈትን በኋላ ከዛም ኢሜይላችንን አስገብተን ሎጊን እናደርጋለን። በኢሜይላችን ማስገባት እንችላለን ማለት ነው። ከዛ በመቀጠል እዚህ ጋር እንጽፋለን የሎጎአችንን ስም እንዲሆንልን የዩቲዩብ ቻናል ከሆነ የዩቲዩብ ቻናላችሁን ስም ወይም ሎጎ እንዲሰራላችሁ የምትፈልጉበትን ብራንድ ኔማችሁን እዚህ ጋር ትጽፋላችሁ ማለት ነው። ቀጥሎ እዚህ ጋር ክሬት ሎጎስ የምትለውን እቺን አንድ ጊዜ እንጫናለን። በምንጫንበት ሰዓት በዚህ አይነት መልኩ ይከፍትልናል። ራሱ በቀላሉ የሚገራርሙ አሁን ኮፍላን ብዬ ነው ቅድም የጻፍኩት እዛ ጋር እዚህ ጋር ኮፍላ ብዬ ጽፌ ኮፍላ ብሎ በዚህ አይነት መልኩ የሚገራርሙ በራሱ ሰጥቶኛል። የሚገራርሙ ሎጎዎችን በቀላሉ ምንም መልፋት ምናምን ግራፊክስ መቻል ምናምን አይጠበቅባችሁም። እዚህ ጋር ከጎን የምትመለከቱት የሎጎአችሁን ስታይል ይሄ ከላይ የምትመለከቱት የሎጎአችሁን ስታይል በምትፈልጉት አብስትራክት ከፈለጋችሁ የምትፈልጉትን አይነት ስታይል እንዲይዝላችሁ እዚህ ጋር መምረጥ ትችላላችሁ። እዚህ ውስጥ እየገባችሁ ማለት ነው። በመቀጠል እዚህ ጋር ከታች በመቀጠል እንደምታዩት ቀለሙን የሎጎአችሁን ከለር በምትፈልጉት አይነት ከለር እዚህ ጋር ፐርፕል ብሉ ምናምን ብሎ ሁሉም አይነት ከለር አለ። በምትፈልጉት አይነት ከለር ማድረግ ትችላላችሁ። በመቀጠል እዚህ ጋር ደግሞ ከላይ የምታዩት ኪወርድስ ይላል። ኪወርድስ ማለት የቻናላችሁን ስለምንድን ነው ቻናላችሁ ሎጎ ከዛ ጋር ተመስርቶ ከዛ ጋር ነገር ጋር ተያያዥነት እንዲኖረው ለምሳሌ ቀልድ ከሆነ እዚህ ኪወርድ ላይ ፈኒ ቪዲዮስ ኦር ሪአክሽን ምናምን ምንም አይነት ኤዲቲንግ ከሆነ ቪዲዮ ኤዲቲንግ ምናምን ብላችሁ መጻፍ ትችላላችሁ። አሁን ለምሳሌ እቺኛዋን ልምረጥ። ከዛ ከጻፍኩ በኋላ እቺኛዋን መርጬ ገባለሁ ማለት ነው። ስገባ በዚህ አይነት መልኩ የመረጥኩትን በብዙ አይነት ከለር ያስመርጠኛል። በምታዩት መልኩ በብዙ አይነት ከለር ያስመርጠኛል። እዚህ ውስጥ ከሚያስመርጠኝ ከለሮች አንደኛውን መርጬ እጠቀማለሁ ማለት ነው። ከነዚህ ወደ 8 አይነት ከለሮችን እዚህ ጋር ቀያይሮ አምጥቶልኛል። ከነዚህ የተሻለ እኔ ይመቸኛል ብዬ የማስበውን ከለር እጠቀማለሁ ማለት ነው። እንደምትመለከቱት በዚህ አይነት መልኩ ከፍቶልኛል። የመረጥኩት ከለር ይሄ ነው። እኔ ከለር አሪፍ ነው ብዬ ስላሰብኩ ከታች በምትመለከቱት መልኩ እዚህ ጋር ይሄንን የመጣልንን ሎጎ መቀያየሪያ ቦታዎች አሉ። እነዚህን ቺኛዋ ከላይ ያው ቪዲዮ ምናምን ስላልኩኝ ሪአክሽን ቪዲዮ ስላልኩ ከቪዲዮ ጋር ያው የቲቪ ምልክት ኦር ቪዲዮ የሚገልጽልን ነገር አይነት ነገር አምጥቶልኛል። ሌላ አይነት ነገር ብል አሁን አኒማል ብል እንስሳቶችን እንትን ሊያመጣልኝ ይችላል። በሎጎዬ ከሎጎዬ ጋር የሚሄዱ ነገሮችን ከስር እንደምትመለከቱት ርዕሱ ስሙ አለ። እዛ ጋር ደግሞ ስሎጋን ሂር ይላል። እዛ ጋር ስሎጋን ሂር የሚለው ከርዕሳችን ጋር የሚገናኙ ነገሮችን የምንቀይርበት ቦታ ነው። ከስር ለምሳሌ ስሎጋን ላይ እንገባና እዚህ ጋር ስሎጋን የሚል አለ። እሱን አንድ ጊዜ እንነካና ከታች ስሎጋን ሂር የምትል እዚህ ጋር እንደምትመለከቱት አለች። እዚህ ጋር እንጽፋለን አላማውን የሆነ ነገር እንደ እንትናችን የሆነ ምንጽፋት ነገር ለምሳሌ እኔ የሪአክሽን ቪዲዮ ሎጎ ነው እየሰራው ያለሁት ኮፍላ ብያለሁ። ኮፍላ በኦሮሚያ ሳቅ ነው። እዚህ ጋር ደግሞ ከስር ሳቅና ቀልድና ቁም ነገር ብዬ ስሎጋን ላይ ጻፍኩኝ። በምታዩት መልኩ ጽድት አድርጎ አራርቆ አስገብቶልኛል። እንዲቀራረብን ከፈለግን ከታች አሉ እዚህ ጋር ቁጥሩን በመጨመርና በመቀነስ ከፍና ዝቅ ማድረግ እንችላለን። እንዲቀራረቡ ማድረግ እንችላለን ማለት ነው። በቀላሉ በጣም በቀላሉ የሚያምር ሎጎ መስራት ትችላላችሁ ማለት ነው። እዚህ ጋር አሁን እኔ ኮ የሚለው ጋር ኦ አናጥፍቼ የሳቅ ኢሞጂ አስገባውለት። ከላይ እንደምትመለከቱ ኢሞጂዋ ለሎጎ የሆነ ውበት ሰጥታለች።
ኦ ከሚሆን እቺ የሳቅ ኢሞጂዋ ኮፍላ ሳቅን ትገልጻለችን። ደግሞ እዚህ ጋር ውበት አለው። ከስር ቀልድና ቁም ነገር የምትለዋን ትንሽ ወደ ፈለጋችሁት አስጠግታችሁ መጠቀም ትችላላችሁ። ሳይዙንም ማሳነስ መጨመር ምናምን ትችላላችሁ። ከለሩን የፈለጋችሁትን አይነት ማድረግ ትችላላችሁ። እቺ የስረኛዋን ከለር ለቀይራው ለምሳሌ ከለሩን ለመቀየር ከፈለኩኝ አንድ ጊዜ እንደምትመለከቱት እዚህ ጋር ከለሩ አለ። ይሄን ከለር ወርታች የፈለግነው አይነት ከለር አለ። ከነዚህ ውስጥ እኔ ቢጫውን ኦኬ፣ ቢጫው ከነጩ ባክግራውንድ ጋር ብዙም ስለማይሄድ ሌላ አይነት ከለር ልምረጥ። ይሄ ጥቁሩ ከለር ቢሆን አሪፍ ነው፣ ጠቆር ይላል ከነጩ ባክግራውንድ ጋር። ወይም ባክግራውንዱንም መቀየር ከፈለግን መቀየር እንችላለን ማለት ነው። የፈለግነው አይነት ከለር ላይ ማድረግ እንችላለን። እዚህ ጋር ባክግራውንድ የምትላለች ከስር ብዙ ነገሮች እዚህ ጋር ከስር አሉ። በነገራችን ላይ ሼፑን እዚህ ጋር መቀየር እንችላለን። ሎጎውን እዚህ ጋር መቀየር እንችላለን። አኒሜትድ ማድረግ እንችላለን። እኔ አሁን ለምሳሌ እዚህ ጋር ባክግራውንዱን የነጩን ልቀይር ብዬ ለመቀየር በፈልግ እንደዚህ በሚገርሙ አይነት ከለሮች አሉ። ከነዚህ ከለሮች የፈለገኝን መርጬ መቀየር እችላለሁ። ይህ ቢጫው ከለር አሁን ከዚህ ጋር በጣም ጎልቶ ይታያል። በጣም የሚያማምሩ ከለሮች አሉ። ከነዚህ ከለሮች የፈለገኝን አይነት መርጣችሁ መጠቀም ትችላላችሁ እናንተ። ይህ ከለር ያምራል። ይህ ከለር ስለሚያምር በዚህ ከለር ልጠቀም። ሼፑን ደግሞ ሼፕ የምትለው ላይ ገብተን የተለያዩ ሼፖች ካታጎሪ ያለ ከጎን በምትፈልጉት አይነት ካታጎሪ ሼፖቹ መስራት ትችላላችሁ ማለት ነው። ወደታች ዝቅ ስናደርግ እዚህ ጋር ካታጎሪ ያለው ሼፕ ውስጥ ካታጎሪዎቹ እዚህ ጋር ፍላግ አለ፣ ላይን፣ ባዝ ምናምን ይላል። ፋሽን፣ ቢዩቲ ምናምን ለምትፈልጉት ለምንድን የምትፈልጉት የሚለውን ነገር እዚህ ጋር እናንተ በምትፈልጉት መልኩ ከነዚህ ውስጥ የምትፈልጉትን ካታጎሪ መምረጥ ትችላላችሁ። በዛ አይነት መልኩ የሚሆኑ ሼፖችን ያመጣላችኋል። ባጅን ዝም ብዬ ልምረጥ ነው። ዝም ብዬ ባጅ ልበል ለማሳየት ለእናንተ ስለሆነ ለጊዜው ባጅ ከባጅ እቺን ልምረጥ። እቺኛዋን ስመርጥ እንዲህ እያሰፋን እያጠበብን ጽሁፋችንንም አነስ ማድረግ እንችላለን። ቦታው ስለሚጠበን ቦታውን በሚበቃን መልኩ ጽሁፉንም ሎጎንም ቀነስ አድርገን መጠቀም እንችላለን። ይሄኛውን ደግሞ ሰፋ እናደርግና የምንፈልገውን አይነት እንደዚህ እየቀያየራችሁ መጠቀም ትችላላችሁ ማለት ነው። ቀላል ነው መስራት፣ ለማንም አይከብድም። በምትፈልጉት አይነት መልኩ ጊዜ ሰጣችሁት አንድ 20-30 ደቂቃ ሰጣችሁት ብትሰሩ የሚገርም ሎጎ በቀላሉ ያለምንም ትምህርት መስራት ትችላላችሁ። ዋናው አጠር ያለች ስም ብቻ መያዛችሁ ነው። አጠር ያለች ስም ሰይሙና ለምትሰሩት የዩቲዩብ ቻናል በስማችሁም ሊሆን ይችላል መጠቀም ትችላላችሁ። ተሰርቷል። እኔ ሎጎውን አሁን ለአሁኑ አልጠቀምም፣ እናንተ ለማሳየት ነው። ቀጥሎ ደግሞ እዚህ ጋር አኒሜትድ የሚላል አኒሜሽኑ ምንድነው እንዲንቀሳቀስልን ያደርጋል። ጽሁፉንም ሁሉንም እንዲንቀሳቀሱ አገባባቸው ምናምን ኢንትሮአቸው በምንፈልገው መልኩ መጠቀም ይችላል። እዚህ ጋር ስፒዱን ቀስ ብሎ እንዲገባ ማድረግ ከፈለግን እቺ ወደ ኋላ ቀነስ አድርገን 42 ላይ ያደረኩት ቅድም 50 ምናምን ላይ ነበረ። አሁን ቀስ ብሎ እንዲ ወደ ጎን እንዲገባ ያደርግልናል። ሁለተኛውንም ከላይ ያለውንም የቲቪው ምልክት እሱንም እንዲ ወደ ጎን እንዲገባ፣ ያኛው ደግሞ ከሰው ወደ ላይ ዳውን ቱ አፕ እና ከጎን ከሌፍት ስላይድ አድርጎ ወደ ጎን እንዲገባ ማድረግ እንችላለን ማለት ነው። ሰርተን በምንጨርስበት ሰዓት እዚህ ጋር ከላይ ዳውንሎድ የምትላለች ዳውንሎድ የምትለዋን ተጭነን ዳውንሎድ ማድረግ እንችላለን ማለት ነው። በቀላሉ ዳውንሎድ ይሆንልናል። በቪዲዮ መልክም ማውጣት እንችላለን። ዳውንሎድ ሲሆን እዚህ ጋር ከላይ ሶስት ነጠብጣብ ነክተን ክሮማችን ውስጥ ዳውንሎድ ውስጥ ይገባል። ከዛ ጋላሪ ላይ ማግኘት እንችላለን። በዚህ አይነት መልኩ አሪፍ ሎጎ ለዩቲዩባችሁም ሆነ ለተለያዩ ማስታወቂያዎች የምትጠቀሟቸው ለተለያዩ ስራዎች የምትጠቀሟቸውን ሎጎዎች በቀላሉ መስራት ትችላላችሁ። ከዚህ በላይ በደንብ የሚገርም ተደርጎ መስራት ይቻላል። እኔ አሁን ሃይላይቱን ያሳየኋችሁ፣ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። የዌብሳይቱን ፍሪ ነው፣ ነፃ ስለሆነ ኢሜይላችሁን ብቻ አስገብታችሁ መጠቀም ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ከመጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮንም ላይክ አድርጋችሁ ውጡ። አጫሉ ነኝ። ይመቻችሁ።